ከአስሩ ቀናቶች የበለጠ መልካም ስራ አላህ ዘንዳ የተወደደ የለም አሉ ነብዩ ሰለላሁ ረመዳንም ቢሆን ረመዳንም ቢሆን የመጨረሻ ረመዳን 10 ቀናቶችም ቢሆኑ እነሱም ቢሆኑ ለይለቱል ቀድርም ብትሆን እሷም ብትሆን ነብዩ ናቸው ያሉት ሰለላሁ ረቢ ወሰላሙ ዐለይሂ። እኛ ረመዳን በተዋረድ ስለተቀበልነው በዘልማድ ስለያዝነው ረመዳን ሲመጣ ለየት ያሉ ቀናቶች እንደሆኑ መንፈሳችን ልዩ ዝግጅት ያደርጋል። አሽሩ ዙልሂጃ ሲመጣ ግን ምንም የሚለወጥ ነገር የለም ውስጣችን ላይ በብዛት። ለምን? አስተምሮ ላይ ነው ችግሩ፣ እኛ ላይ ነው ችግሩ፣ እናንተ ጋር አይደለም። አላ ኩሊ ሐል ነብዩ ሰለዋቱ ረቢ ወሰላሙ ዐለይሂ ከረመዳን ቀናቶች እንኳን እነዚህ 10 ቀናቶች ይበልጣሉ ብለው አሉ። ወለል ጂሃዱ ፊ ሰቢልላህ አሉ። አሁን ሱብሃንአላህ አልሐምዱሊላህ ሰላቱ ሰደቃው ምናምኑ ከሌሎች ቀናቶች ሁላ ከየትኛውም ዒባዳ ይበልጣል የሚሉት ጂሃድንም ጨምሮ ነው እንዴ አሏቸው። ነዓም ቃለ ወለል ጂሃዱ ፊ ሰቢልላህ ኢላ ረጁሉን ኸረጀ ቢነፍሲሂ ወማሊሂ ወለም የርጅዕ ሚን ዛሊከ ቢሸይ። እሱ ብቻ ነው የሚበልጠዋል። ያ ጀማዓ በእነዚህ በ10 ቀናቶች ሰደቃ የሚያወጣ በእነዚህ በ10 ቀናቶች የሚሰግድ የሚዘክር ምናምን ጂሃድ ወጥቶ የሚታገለው ሰውዬና እሱ አጅሩ ማን ይበልጣል ከተባለ እሱ ነው የሚበልጠው። ጂሃድ ወጥቶ ከነነብሱ ከነንብረቱ እዛ የቀረ ካልሆነ በስተቀር አሉ ነብዩ ሰለላሁ ዐለይሂ ወሰለም። የተጋነነ ሐዲስ አይደለም፣ ፊ ሰሂህ አልቡኻሪ ያለ ሐዲስ ነው አሁን የሰማችሁ። እሺ በእነዚህ ቀናቶች ምን እንስራ? የትኛው ስራ የበለጠ ይወደዳል? እስቲ አንድ ሁለቱን ዘርዘር ላድርግ ሰዓት በበቃኝ ያህል። አወለን አሰላቱ ዐላ ወቅቲሃ የሰላት ጉዳይ ጀማዓ الأمر الذي بيننا وبينهم الصلاة فمن تركها فقد كفر بدون مجاملة وبدون خوف. من ترك الصلاة فقد كفر وهو قول الحبيب صلى الله عليه وسلم. صلاة يتوى كفر قالوا نبي صلى الله عليه وسلم بنيانا بالنسو مكاكل يالو ليونت يسم قداي أدلم أيلنا أحمد مبال أدلم እንግዳውሳ መስገድና አለመስገድ ነው የተዋት ከፍሯል አሉ ነብዩ ሰለላሁ ዐለይሂ ወሰለም። በሳምንት ጁሙዓ መስገድ ኦር በአመት ረመዳን መስገድ ኦር ደስ ሲለን ስንነሽጥ መስገድ ሲደብረን መተው ይሄ አይደለም እስልምና። قال الحبيب صلوات ربي وسلام عليه استقيموا قطبلوا በቃ እስልምና ውስጥ ቀጥበል اما مسلم واما مكفر بينهما ما في طريق استقيموا ولن تحصوا ጽኑ በምትችሉት ያህል እስላም ያዘዘውን ሁሉ ለተግብሮ ብላችሁ ብትሉ ይጣናችኋል። አትችሉት አቅም በላይ ግን በምትችሉት ያህል ጣሩ። ثم قال واعلموا أوقوا أن خير أعمالكم الصلاة ከስራዎቻችሁ ሁሉ የተሻለው ሰላት ነው አሉ ዑመር رضي الله عنه وأرضاه። ተወግተው ወድቀው ወደ ቤት ወስደዋቸው ፈጅር እያሰገዱ ነው። ቢጠሩ አይሰሙ ቢጠሯቸው አይሰሙ። ያ አሚር አልሙእሚኒን ያ ዑመር አይሰሙ። አንድ ሰሃቢ መጣና አሰላት በሏቸው አላቸው። ያ አሚር አልሙእሚኒን አሰላት አሏቸው። ከዛ ነቁ። መጀመሪያ አልሰሙም እኮ ተሰውረዋል ራሳቸው። ነቁ። አላሰለናስ ሰው ሰገደ ብለው አሉ። እያሰገዱ ነው የተመቱት። ሰው ሰገደ አሉና ቃል አላ አዋጅ ልብ ያለህ ልብ በል ጆሮ ያለህ ስማ ማለታቸው እኮ አላ ላ ሐظ ፊል ኢስላም ሊመን ተረከ ሰላት። እስልምና ውስጥ ድርሻ የለውም ሰላት የተወሰው አለቅ። ሰላት የማይሰግድ ሰው ልጁን አታግባ እሷ ማሰግድ ከሆነ። ሰላት የማይሰግድ ሰው ልጅህን አትዳረው። ሰላት የማይሰግድ ሰው ቢሞት አትቅበረው። ሰላት የማይሰግድ ሰው ጀናዛው ላይ አይሰግድ። ሰላት የማይሰግድ ሰው ጀናዛው አይታጠብ። ሰላት የማይሰግድ ሰው ቢታመም አይጠየቅ። 8 የሙስሊም ሐቅ ሰላት ለማይሰግድ ሰው የለው። ሀብታም ሆነ ድሃ ሆነ ባለስልጣን ሆነ ብሎ ሰው ሆነ አይደለም። ሰላት የማይሰግድ ሰው ይሄ ድርሻ የለው። ከሞተ አያገሌ ሞቶ ጠንብቶ አካባቢውን አገማው እንዳይባል የሆነች ቦታ ላይ ቆፈር አድርጋችሁ ቅበሩት አሉ። هذا هو حقه. ثانيا صيام ዘጠኙንም ቀን ከተቻለ መጾም፣ ካልተቻለ የተቻለውን ያህል መጾም።
በተለይ የዘጠነኛውን ቀን ጉዳይ ኸዋኒ ነብዩ ሰለዋቱ ረቢ ወሰላሙ ዐለይሂ ጥቅል በሆነ አማርኛ ወየትኛውም ስራ አላህ ዘንዳ የተወደደ ነው በእነዚህ ቀናቶች ናቸው። ከስራዎች ደግሞ አላህ ዘንዳ የተወደደ ስራ ጾም ነው። الصوم لي وانا اجزي به ያለው ስለወደደው ነው። ኢዘን ጾም ልዩ ዒባዳ ነው፣ የተወደደ ዒባዳ ነው፣ የሚጠናም ዒባዳ ነው። በተለይ የኢማን ክፍተት ላለበት የሚጠና ዒባዳ ነው። ተያይዞ ደግሞ ሱስ ስላለበት እጅግ ከባዱ ዒባዳ ጾም ነው። ሱስ እንደው አላህ ያጥፋትና ኢዘን እነዚህን 10 ቀናቶች በተቻለ ካልተቻለ ደግሞ የምንችለውን ያህል ዘጠነኛው ግን ሊያመልጠን አይገባም። እንደው ፈርድ ነው ባይባል እንኳን በጣም አጠንክረውታል፣ አጓጊ በሆነ መልኩ ገልጸውታልና ዘጠነኛውን ቀን የሆነ ስፔሻል ኬዝ ኖሮ ካልከለከለን በስተቀር ሁሉን ትተን እርግፍ አድርገን ዘጠነኛውን ቀን ሁሉም ሊጾሙ ይገባል። ጎበዝ لما لأن النبي صلى الله عليه وسلم قال صيام يوم عرفة يا عرفة إلى تصوم أحتسب على الله أن يكفر السنة التي قبله والسنة التي بعده يا جماعة يا عرفة كان تصوم يولد عامت وانجل يرقف على كبيتاي تصفار قال له قبس وجاجوش لبيك بلو هيدوال وانجلاتشو تمرو يملسالو እኔና እናንተ ደግሞ ስላልተጠራን ቀርተናል። የበይተ መልካች እንዳንሆን ከነሱ ጋር አጅር እንድንጋራ አላሁ ረቡል ዒዘቲ ወልጀላል እነሱን አረፋ ሜዳ ላይ ቁሙ ግን እንዳትጾሙ ብሎ ከለከለ። እኛን ደግሞ አረፋ ሜዳ አልተጠራችሁም በተራ ነውና ጉዳዩ ግን ጾሙ ብሎ አዘዘ ነብዩ ሰለዋት። እነሱ መጾም አይችሉም፣ እኛ ደግሞ መቆም አልቻልንም። ስለዚህ ጾመን እነሱ ቆመው የሚያገኙትን አጅር እንድሻረካለን፣ ወርቃማ ድል እንዳያመልጠን። ሌላ ጀማዓ እንደው ዛሬ ትኩረት ላደርግ የፈለኩት ሰደቃ ላይ። ይህ ቀን በሚመጣበት ጊዜ ረመዳን ሲመጣ ዘካ የሚሰጠውም ዘካ ላይ፣ ሰደቃ የሚያወጣውም ሰደቃ ላይ በቃ ይጎለብታል፣ ይጀግናል አይደል? እጅ ይዘረጋጋል። በእነዚህ ቀናቶች ግን ለየት ያለ ነገር አናይ። ለምን ከተባለ ምክንያቱ ሁለት ነው። አንደኛ ከልካይ የነበረው ሰይጣን ረመዳን ላይ ይታሰራል፣ በእነዚህ ቀናቶች አይታሰርም። ታገለው ነው የተባልከው። ታግለህ ጣለው ወይ ጣለህ የራስ ጉዳይ ነው ብሎ ለቆታል አላህ። ኢዘን አንድ ይሄ ነው፣ ይከለክላል፣ ድህነትን እያሳየ ይከለክላል። ሁለተኛ በዳዕዋው ላይ ቅድም እንዳልኳችሁ የነዚህን ቀናቶች ደረጃ አልቀን መንገሩ ላይ ክፍተት አለብን። ያው ዳዕዋችን እንደምታውቁት ስለሆነ ማለት አይደል? ያው ስለዚህ ክፍተት አለብን። በሚገባ መልኩ አልገለጽነውምና ለማንኛውም እኽዋን በእነዚህ 10 ቀናቶች ውስጥ በተለይ በዘጠነኛው ቀን የዱዓ ቀን ስለሆነ ሰደቃ ደግሞ ዱዓ ደግሞ ሰደቃ ሲቀድመው ያ ሰላም ሙስተጃብ ነው። ቀቢሉ አምዋጀል በላኢ ቢሰደቃ አጥፊኡ ናረ ጀሃነመ ቢሰደቃ አደል አጥፊኡ ገደበ ረቢ ቢሰደቃ። ብዙ ነው በሰደቃ ዙሪያ የመጣው ሐዲስ። ኢዘን እኽዋኒ ሐጃ ያለበት ሰው መቼም ሐጃ የሌለበት የለም፣ ደረጃው ይለያያል እንጂ ሐጃ ያለበት ሰው የዚያን ዕለታ ሐጅ ሰደቃ በማውጣት ምስኪኖችን በማፋለል ወፊ አምዋሊሂም ሐቁን ሊሳኢሊ ወልመሕሩም አለኩ ሀብታሞችን ሲገልጻቸው ወዳጆቹን ዘካ ከማውጣታቸው ባለፈ ከንብረታቸው ደግሞ ለየት አድርገው ያስቀመጡት አላቸው። ሐቅ አለ ብለው የመደቡት አለ። ለማ ሊሳኢሊ ለሚለምናቸው፣ ወልመሕሩሚ ለመለመን ክብሩ ለከለከለው ደግሞ አለ አላህ። ቤቱ ሄደው አንኳክተው ምን ቸግሮ ሆኖ ብለው ይጠይቁታል። ሳይጠይቃቸው ፊቱን አውቀው እገሌ ነገር ቸግሮታል፣ እገሊት ያ ነገር ቸግሯታል ብለው የሚጎበኙ ናቸው ብሎ አደነቀ አላሁ ረቡል ዒዘቲ ወልጀላል።